በባህር ዳር ዙሪያ በዲሽቃ የታገዘ ውጊያ እየተደረገ ነው። የፋኖ ኃይሎችና የመንግስት ወታደሮች በባህር ዳር ዙሪያ ቅንብባ ላይ ከባድ የጨበጣ ውጊያ እያደረጉ ነው ተብሏል። የፋኖ ኃይሎች ወደ ባህር ዳር ከተማ ወደ አባይ ማዶ አድማ ብተና ካምፕ ተከታታይ የዲሽቃ ተኩሶችን እያሰሙ ነው ተባለ። በውጊያውም በርካታ የመንግስት ወታደሮችና የፋኖ አባላት ለጉዳት ስለመዳረጋቸው ተነግሯል። በሁለቱም ወገን ስለደረሰው ጉዳትና አጠቃላይ ስላለው የውጊያ መረጃ ዝርዝር መረጃዎችን ታደምጣላችሁ። በትናንትናው ዕለት በደብረ ማርቆስና አካባቢው በተደረገ ውጊያ 10ኛው ኮሎኔል መገደሉ ተነገረ። በደብረ ማርቆስ ከተማ በተደረገ ውጊያ ትናንትና አንድ ኮሎኔል ተገድሎ በአረንጓዴ ቢጫ ቀይ ኮከብ ባለበት ባንዲራ ተጠቅልሎ ወደ አዲስ አበባ ሲወሰድ ማየታቸውን ምንጮች ገልጸዋል። ይህም 10ኛ ኮሎኔል በጎጃም ምድር በተደረጉ ውጊያዎች ከተገደሉ ኮሎኔሎች 10ኛ ያደርገዋል ተብሏል። ዝርዝር መረጃውን ትሰሙታላችሁ። የትናንትናው ዘመቻ አንድነት ውጊያ ዛሬም ይቀጥላል ተብሎ የሚጠበቅ ሲሆን በጎንደር በጎጃምና በወሎ ልዩ ልዩ ስፍራዎች ላይ ከፍተኛ የተባሉ ውጊያዎች እየተደረጉ መሆናቸው ተነግሯል። አጠቃላይ የውጊያ መረጃዎችን አዳዲስ ጉዳዮች ምን አሉ ዝርዝሩን አካተናል። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የዩቲዩብ ቻናልን ልዩ የሚዲያ አማራጭ አድርጋችሁ ስለተቀበላችሁ እጅግ አድርገን እናመሰግናለን። እስከ ዜናው ማብቂያ ድረስ ቆይታችሁ ከኛ ጋር እንደሚሆን በሙሉ ተስፋ እየተማመንን ይህንን የዩቲዩብ ሚዲያ ሰብስክራይብ እያደረጋችሁ የደውል ምልክቱን በመጫን ቤተሰብ እንድትሆኑ በታላቅ አክብሮት እንጋብዛለን። አብራችሁን ቆዩ። የአማራ ፋኖ በጎጃም በመንግስት ሹመኞች ላይ ጥቃት መፈጸሜን አጠናክሬ ቀጥያለሁ አለ። የአማራ ፋኖ በጎጃም የቀኝ ጌታ ወፍታዊ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ደብረ ማርቆስ ከተማ አስተዳደር ውስጥ በመግባት የብልጽግና ደህንነቶችን እየጨረስኩኝ ነው ብሏል። በቀን የሚሆን በሌሊት መሀል ከተማ ድረስ ገብቼ በምፈልገው መንገድ ሁሉ ተልእኮዬን እፈጽማለሁ ያለው የፋኖ አመራሩ የአበማ ክፍለ ከተማ የሚሊሻ ጽህፈት ቤት የመረጃ ስራ የሚሰራ አንድ ግለሰብን በቁጥጥር ስር አድርጌ ወስጃለሁ በማለት ነው የገለጸው። ከጠዋቱ 3 ሰዓት ላይ ነው አፍኜ የወሰድኩት ያለው የአማራ ፋኖ በጎጃም በጠራራ ፀሐይ ለዛውም በመሃል ደብረ ማርቆስ ከተማ ይህንን ኦፕሬሽን መስራቱ በርካቶችን አነጋግሯል። ይህ በእንዲህ እንዳለ ትናንትና በተደረጉ ውጊያዎችም በዚሁ በደብረ ማርቆስ ከተማ አንድ ኮሎኔል መገደሉ ተነግሯል። ግድያውን የፈጸመው የፋኖ ኃይል ሲሆን ለዚህም ኃላፊነቱን ወስዷል። የተገደለው ኮሎኔል በባንዲራ ተጠቅልሎ ከደብረ ማርቆስ ወደ አዲስ አበባ ሲወሰድ ተመልክቻለሁ በማለት ነው የፋኖ አመራሮች የገለጹት። ይህ በእንዲህ እንዳለ በአማራ ክልል በተለይም በጎጃም የተገደሉ ኮሎኔሎች ቁጥር ከትናንትናው ጋር ሲደመር 10 ደርሰዋል። ትናንትና በነበሩ ውጊያዎች በተለያዩ ቦታዎች ላይ ድልን ተቀናጅቻለሁ ያለው የአማራ ፋኖ በጎጃም በጎንቻ ሲሶ እነሴ ወረዳም በመንግስት ጦር ላይ ከፍተኛ ኪሳራ ማድረሱን ነው የገለጸው። በአዴት መስመርም በተደረገ ውጊያ 3 አምቡላንስ ቁስለኛና አንድ ኤፌሳር መኪና ቁስለኛ ጭነው ከአዴት ወደ ባህር ዳር ሸሽተው አምልጠዋል በማለት ነው ፋኖ የገለጸው። በተመሳሳይም አዲስ አለማየሁ 7ኛ ክፍለ ጦር በትናንትናው ዕለት የቦቅላ መገንጠያ ላይ ከፍተኛ ውጊያ ማድረጉን ገልጿል። 8ኛ ክፍለ ጦር በላይ ዘለቀ ክፍለ ጦር ደግሞ ተጨማሪ 8 የሚሆኑ የመንግስት ወታደሮችን ደምስሻለሁ ያለ ሲሆን ከቆሰሉት 2ቱ እግራቸው ከተቀምጭ እንደሆነ አረጋግጫለሁ። በዚህ የተደናገጡ 4 የመከላከያ ሰራዊት አባላትም ትናንትና ምሽት ለፋኖ እጃቸውን ሰጥቷል ሲሉ ነው የፋኖ የመረጃ ግንኙነት ኃላፊዎች መረጃውን ያሳወቁት። ትናንትና በተደረጉ ውጊያዎች የመንግስት ኃይሎች የዜና እስከተጠናከረበት ሰዓት ድረስ ምንም አይነት ይፋዊ መግለጫ ያልሰጡ ቢሆንም የደብረ ማርቆስ ፖሊስ ኮሚሽን ግን በሰጠው መግለጫ ደብረ ማርቆስን ለማጥቃትና የደብረ ማርቆስን ህዝብ ሰላም ለመበጥበጥ በ6 አቅጣጫ ተደራጅቶ የገባውን ጽንፈኛ ኃይል ደምስሻለሁ ሲል ገልጿል። የፖሊስ ኃላፊው ምንም እንኳን ስለተደረገው ውጊያ ዝርዝር ያለ መረጃ ባይሰጥም የተለመዱ የጦር መሳሪያዎችን ደርድሮ ከጠላት የተማረኩ ናቸው በማለት ያገኘውትን እድል እዩልኝ ሲል
መግለጫ ሰጥቷል። እውነታውን ለማጣራት ወደ ከተማው ህዝብ ደውለን የነበረ ሲሆን በተደረገው ውጊያም ጥቂት የፋኖ አባላት ብቻ መስዋዕትነትን ከፍለዋል። እነሱም ከሁለት አይበልጡም። በመንግስት ወታደሮች በኩል ግን ሰፋ ያለ ጉዳት ሳይደርስ አይቀርም። አምቡላንሶች በተደጋጋሚ ወደ ሆስፒታል ሲመላለሱ ሰምተናል በማለት ምስክርነታቸውን ሰጥተዋል። ትናንትና በጎንደር ቀጠናም እንዲሁ በተደረገ ውጊያ ከ345 በላይ በጠቅላላ የመንግስት ወታደሮች መሞታቸው ነው የተነገረው። ከ155 በላይ ቁስለኛ አድርገናል ያሉት የጎንደር ፋኖዎች 6 ብሬን፣ 1 ስናይፐር፣ 81 ፈንጂና 212 ክላሽንኮቭ መሳሪያ በእጃችን አስገብተናል ሲሉ ገልጸዋል። ዛሬ ማለዳ ደግሞ በባህር ዳር ዙሪያ ቀንበባ አካባቢ የተኩስ ልውውጥ እየተደረገ ሲሆን የመንግስት ወታደሮች የሞርተርና የ23 ድብደባ እየፈጸሙ ነው ተብሏል። በተቃራኒው የፋኖ ኃይሎች ወደ አባይ ማዶ አድማ ብተና ካምፕና ወደ ዘንዘልማ አቅጣጫ የዲሽቃ ድብደባዎችን እያደረጉ እንደሚገኙ ተነግሯል። አድማጮቻችን ለዛሬ ማለዳ የያዝነው ዜና ይህንን ይመስል ነበር። በተጨማሪ መረጃዎችና ጉዳዮች ዳግም ወደ እናንተ መለሳለሁ። ሰናይ ቆይታን ተመኘው።